ኩራትን ውስጣችን ናውጥ ይሄ ውስጥ ይስዳ አላህ ዘንድ ያለን ቀረቤታ የሚወሰነው በዛ ልክ ነው ዱዓችን ተቀባይነት የሚያገኘው ውስጥ ሲጸዳ ዳዓዋችን ሚዛን የሚደፋው ውስጥ ሲጸዳ አላህ ሁላችን ይወፍቀን ውስጥን እንዴት እናጽዳው አንድ ሶስት ህክምና ለወፍቃችሁ አንደኛ ማን ነኝ ብለህ ራስህን ማሰብ አንተ ለመኩራት ማን ነህና መጀመሪያ ካፈጣጠርህ ጀምር ተመጋቢ ነህ አይደል የበላ ሰው ደግሞ የሚመላለስበት ቦታ ይኖረዋል ማን ነህ አንዴ ሙልሃብ የሚባል አንድ ግለሰብ መሪ ነው ባለስልጣን ነውና አንድ ከኺዝ የተሰራ ከሱፍ ነገር የተሰራ ትልቅ ጋውን አርጎ እየኮራ ይሄዳል ሲሄድ እንትን አገኘው ሙጠርፍ ኢብኑ አብዱላህ الشخير የሚባል ትልቅ ሳልስ አገኘውና አንተ ሰው ሆይ ያረማመድ ኩራትህን እስልምናና አላህ አይወደውም እስኪ ረጋ በላል ሲለው ቀብረር ብሎ ዞሮ አየውና አወከኝ እንዴ ታቀኛለህ ለመሆኑ አለው እኔ ንጉሱ ነኝ መሪው ነኝ ሊለው እኮ እርሳቸውም ገብቷቸዋልን አዎ አውቃለሁ አሉ መነሻ የሚያስጠላ ፍትወት ነህ አሉ መጨረሻ የሚገማ ጀናዛ ነህ አሉት በሁለቱ መሃል ሆድ ላይ ቆሻሻ ይዘምዞር ነህ አሉት ግልጽ ነው ማን ነህ እናንተ እስኪ መነሻህን ንገረኝ ሚመንይኒው ምናን ከዛሳ ثم انكم بعد ذلك لميتون ሟችነ መሃል ላይ ደግሞ ቆሻሻ አዝለን ምዞር ድንግጥ አለ አረማመዱን አስተካከለ አንተ ራስህን ማን ነኝ እኔ ከሰው ላይ ምቆረው በቀለም በምን ማን ነህ እናንተ ለዛ ነው አላህ ቁርአን ላይ ወላ تمشي في الارض مرحا ይላል መሬት ላይ ተኮፍሰህ አትራመድ انك لن تخرق الارض መሬትም በሳታችን መሰንጠቃችን ማን ትንሽ ፍጡር እኮ ነው ولن تبلغ الجبال طولا አሊያም ቁመና ተራራ ጋር ይስተካከል ምንድነው የምትነፋው መሬት ልትሰነጥቅ ነው ወይስ ኪሊማንጃሮ ጋር ልትወዳደር ولا تمشي في الارض مرحا ረጋ ብለህ አሁን እሱ ጋር አይደለም አንደኛው እሱ ነው እኔ ማን ነኝ ብለህ መረዳት ነው ሁለተኛ እንደ ሰው ዲን እንኳን ቢኖርህ ፍጻሜህን አታውቀው በእስልምናችን ደግሞ ሱኡል ኻቲማ ምንነዋል ያፈጻጸም መክፋት አማሟታ አይታወቅም አሁን አንተ እንኳን ታፔላ ለሰዎች ልትሰጠው እዝናው ፍጻሜ ቢከፋስ ዲሰው ተችተ ተሳድበ ያንተ ፍጻሜ ቢከፋስ ነገር